ደብረጽዮን ቆረጡ፣ የመጨረሻውን ትዕዛዝ ሰጡ። አርሚ 22 ታደሰ ወረደ እርምጃ ለመውሰድ ዝግጁ ነኝ ብሏል። ለሰላም የስልጣን ሽግግር ዝግጁ ነኝ ታደሰ ወረደ። ሩሲያ ያልተጠበቀ እርምጃ ወሰደች። እስራኤላውያን በሩሲያ ታሰሩ፣ እስራኤል አረጋግጣለች። ሌላ ትኩሳት፣ ኢራን ድብቅ ሚሳኤሎቿን አወጣች። በኢራን የመከላከያ ቀን የታየው ትዕይንት አዲስ ስጋትና ተስፋ ይዞ ብቅ ብሏል። ትራምፕ በከባድ ወንጀል ተፈረደባቸው። የአሜሪካ ፍርድ ቤት በትራምፕ ላይ ጥፋተኝነት ውሳኔ አሳለፈ። በትግራይ ክልል እየተፈጠረ የሚገኙ አዲስ ፖለቲካዊ እንቅስቃሴ ማህበረሰቡን ስጋት ላይ ሲጥል፣ ጉዳዩ ደግሞ በዓለም አቀፍ ደረጃ ሳይቀር እያነጋገረ ይገኛል። በዚህ ማል ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉት የህወሓቱ መሪ ደብረጽዮን የመጨረሻውን ትዕዛዝ በመስጠት ቆርጠው እየተንቀሳቀሱ እንደሆነ ለማወቅ ተችሏል። አርሚ 22 ታደሰ ወረደ ላይ እርምጃ ለመውሰድ ዝግጁ ነኝ ያለ ሲሆን ታደሰ ወረደም ለሰላማዊ ስልጣን ሽግግር ዝግጁ መሆናቸውን ገልጸዋል። እንመለከተዋለን። በሌላ መረጃችን ደግሞ ሩሲያ እስራኤል ላይ ያልተጠበቀ እርምጃ ስለመውሰዷና እርምጃው ምንድነው የሚለውን እንዲሁም በቀጠለው የኢራን አሜሪካ ውጥረት መሃል ኢራን ድብቅ ሚሳኤሎችን ስለማውጣቷ ይመለከተውና አወዛጋቢው መሪ ትራምፕ በከባድ ወንጀል እንደተፈረደባቸው የሚጠቁመውን መረጃ አክለን ይዘን ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተር ጀነራል ታደሰ ወረደን ከስልጣን በኃይል ለማስወገድ ዝግጅት መኖሩ ተዘገበ። በሌላ በኩል ጀነራሉ የተደራጀ የስም ማጥፋት ዘመቻ እንደተከፈተባቸው ትላንት በሰጡት ጋዜጣዊ መግለጫ ላይ አስታውቀዋል። የህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረውንና በወቅቱ ማወዛጋቢ ስለነበር በፕሪቶሪያ የሰላም ስምምነት እንዲፈርስ የተወሰነበት አስተዳደር እንዲመለስ ያሳለፈው ውሳኔ ከፍተኛ መነጋገሪያ ሆኖ በቀጠለበት እንዲሁም ስጋት መደቀኑ በሚገለጽበት ወቅት ብቅ ያሉት ጀነራል ታደሰ ወረደ ጦርነትን የሚጋብዝ አደገኛ ውሳኔ ስለመሆኑ አመልክተዋል። ውሳኔው ለትግራይ ህዝብ የሚጠቅምና ጦርነትን የማይጋብዝ ቢሆን ኖሮ ችግር እንደማይኖር በመግለጫቸው ያብራሩት ጀነራሉ ውሳኔያቸው ተጨባጭ ሁኔታዎችን መሰረት አድርገው ጭምር መታየት እንዳለባቸው ያስገነዘቡ ሲሆን በጦርነት ወቅት የነበረውን አቅም እና አንድነት አሁን ካለው ሁኔታ ጋር በማነጻጸር ትግራይ ሌላ ጦርነት የምትሸከምበት አቅም የለም ሲሉ አሳስበዋል። በደብረጽዮን ለሚመራ ህወሓት አጋርነቱን የገለጸው ቲዲኤፍ አካል የሆነው አርሚ 22 የተሰኘ የሰራዊቱ ክፍል ጀነራሉ ከህወሓት የቀረበላቸውን ጥያቄ ተቀብለው በሰላም ስልጣን የማያስረክቡ ከሆነ እርምጃ ለመውሰድ ዝግጅት ማድረጉ እየተነገረ ባለበት ወቅት ወደ ሚዲያ የወጡት ታደሰ ወረደ ጥያቄዎቻችን በሰላም መንገድ መፍትሄ እንዲያገኙ መስራት ይገባናል፣ አማራጭ ካጣን ግን ተገደን የኃይል አማራጭ ውስጥ ልንገባ እንችላለን። እርሳቸውም በቡድኑ ላይ ተመሳሳይ እርምጃ ለመውሰድ ዝግጁ መሆናቸውን መግለጻቸው የክልሉን ውጥረት እንዳባባሰው የተነገረው። በሌላ በኩል ደግሞ ከፍተኛ በጀት ተመድቦ የስም ማጥፋት ዘመቻ እየተካሄደባቸው መሆኑን የጠቀሱት ፕሬዝዳንቱ እርሳቸውና ደጋፊዎቻቸው ትግራይ ለቀው ለመጥፋት መኪኖቻቸውን ነዳጅ ሞልተው ተዘጋጅተዋል የሚል ቅስቀሳ መስራጨቱንም ገልጸዋል። በሐሰተኛ መረጃ፣ በስም ማጥፋት፣ በፈረጃና በመሰል ቅስቀሳዎች ከስልጣን ለማስወገድ የሚደረገው እንቅስቃሴ እንደማይበጅ የገለጹትና ይህን ማድረግ ሊታሰብ እንደማይችል ያስጠነቀቁት ጀነራል ታደሰ ወረደ ሰላማዊ ለሆነ የስልጣን ሽግግር ግን ዝግጁ መሆናቸውን አክለው አመልክተዋል። የጊዜያዊ አስተዳደሩ ካቢኔ አሁንም የዕለት ተዕለት ስራውን ሳያስተጓጉል መቀጠሉን የገለጹት ፕሬዝዳንቱ የመንግስት ሰራተኞችም ህብረተሰቡን ለማገልገል በስራ ገበታቸው ላይ መገኘት እንዳለባቸው አሳስበዋል። መንግስት እንደሌለ ለማስመሰል የሚደረጉ እንቅስቃሴዎች ግን መቆም ይገባቸዋል ሲሉ አስጠንቅቀዋል። በቀጣይ መረጃ የአሜሪካ ኢራን ተኩስ አቁም ተራዘመ የሚለው ብስራት ከመሰማቱ መካከለኛው ምስራቅን የሚያስጨንቅ ሌላ ትኩሳት ብቅ ብሏል። ኢራን እስከ ዛሬ ከእይታ የሰወረቻቸውን ድብቅ ሚሳኤሎቿን በአደባባይ አውጥታዩልኝ ብላለች። ኢራን ዘመናዊና አደገኛ ባሊስቲክ ሚሳኤሎቿን ይፋ ባደረገችበት በኢራን የመከላከያ ቀን የታየው ትዕይንት ለቀጠናው አዲስ ስጋትና ተስፋን ይዞ ብቅ ብሏል። ኢራን የባሊስቲክ ሚሳኤሎቿን አሳየች። በኢራን ዋና ከተማ ቴህራን በሺዎች የሚቆጠሩ ኢራናውያን አደባባይ በመውጣት ወታደራዊ ትዕይንት ሲያደርጉ ውለዋል። በዚህ ወታደራዊ ትዕይንት ላይ የሀገሪቱ ጦር የባሊስቲክ ሚሳኤል አርሰናሉንና ዘመናዊ የጦር መሳሪያዎችን ለዓለም ይፋ አድርጓል። ይህ ወታደራዊ ጉልበት የማሳየት እርምጃ የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሁኑ ወቅት ያለውን የተኩስ አቁም ስምምነት ላልተወሰነ ጊዜ ለማራዘም እንደሚፈልጉ በገለጹበት ወቅት ነው። ፕሬዝዳንቱ የተኩስ አቁሙ እንዲቀጥል ፍላጎት ቢኖራቸውም በኢራን በኩል እየታየ ያለው ወታደራዊ ዝግጅት በአካባቢው ያለውን የዲፕሎማሲያዊ ጥረት ዳግም አቀጣጥሎታል። ኢራን የባሊስቲክ ሚሳኤሎቿን በአደባባይ ማሳየቷ ለአሜሪካና ለምዕራባውያን አጋሮቿ ለማንኛውም አይነት ጥቃት ዝግጁ ነን የሚል መልእክት እንደሆነ ተንታኞች ይገልጻሉ። በሌላ በኩል ፕሬዝዳንት ትራምፕ የተኩስ አቁሙን ለማራዘም ማቀዳቸው ዋሽንግተን በቀጥታ ጦርነት ውስጥ ከመግባት ይልቅ በዲፕሎማሲያዊና በኢኮኖሚ ጫናዎች ላይ ትኩረት ለማድረግ መፈለጓ እንደሚያሳይ ተመላክቷል። ይህ ክስተት በቀጠና ያለው ሰላም ምን ያህል ደካማ እንደሆነና በማንኛውም ጊዜ ወደ ከፋ ግጭት ሊያመራ እንደሚችል ዳግም አረጋግጧል። በሁለቱ ሀገራት መካከል ያለው የቃላት ጦርነትና ወታደራዊ ፍክክር በቀጣይ ቀናት ወደ ምን አይነት አቅጣጫ ሊያመራ እንደሚችል ዓለም አቀፉ ማህበረሰብ በንቃት እየተከታተለ ይገኛል።
በቀጣይ መረጃ ከጦርነቱ መጀመር ጀምሮ የኢራን የልብ ወዳጅ መሆኗን ያስመሰከረችው ሩሲያ ዛሬ ደግሞ ማንም ያልጠበቀውን እርምጃ በእስራኤል ላይ ወስዳለች። ሩሲያ በሀገሯ የተገኙ በርካታ እስራኤላውያን ዜጎችን ማሰሯ የተነገረ ሲሆን ጉዳዩን እስራኤል አረጋግጣለች። ነገሩ አዲስ ትኩሳት ይዞ ብቅ ብሏል። የእስራኤል የውጭ ጉዳይ ሚኒስቴር እንዳረጋገጠው 40 የሚጠጉ የእስራኤል ዜጎች በሩሲያ ሞስኮ በሚገኘው ዶሞዴዶቭ አውሮፕላን ማረፊያ በፓስፖርት ቁጥጥር ወቅት በቁጥጥር ስር መዋላቸውን አረጋግጠዋል። ተሳፋሪዎቹ ለ5 ሰዓታት ያህል ታግተው በሩሲያ ባለስልጣናት ተጠይቀዋል። የደህንነት ባለስልጣናት የተጓዦችን ተንቀሳቃሽ ስልኮች መርምረዋል የተባለ ሲሆን ከኢራንና እስራኤል ግጭት ጋር የተያዙ ጥያቄዎችን መጠየቃቸውን አክለዋል። በጥያቄ ወቅት ባለስልጣናቱ ለተሳፋሪዎች ኢራን የሩሲያ አጋር እንደሆነችና የኢራን ጠላቶች እንደ የሩሲያ ጠላቶች ተደርገው ይወሰዳሉ ብለዋል። በተጨማሪም ቴል አቪቭ የእስራኤል ዜጎች ሩሲያን እንዳይጎበኙ የሚመክር የጉዞ ማስጠንቀቂያ መስጠቱን ሚኒስትሩ አስታውቋል። በእስራኤል የሩሲያ አምባሳደር አናቶሊ ቪክቶሮቭ ስለ ሁኔታው አስተያየት ሲሰጡ የካርቦን ቅጂ መግለጫዎች በማለት ውንጀላውን ውድቅ አድርገውታል። ስለ እስራኤላውያን እስርና ጥያቄዎች መጸዳጃ ቤት እንዳያገኙ ስለከለከላቸውና ከሩሲያ ድንበር ጠባቂዎች ፖለቲካዊ ይዘት ያላቸው ጥያቄዎችን በሚመለከት በመገናኛ ብዙሃን የተሰራጨው የካርበን ቅጂ መግለጫ ሙሉ በሙሉ ውድቅ አድርጋለሁ ብለዋል። አምባሳደር ቪክቶሮቭ የሩሲያ እርምጃ የእስራኤል ድንበር ጠባቂዎች በቤንጎሪያን አውሮፕላን ማረፊያ ከሚያደርጉት ጋር ሲነጻጸር ምንም እንዳልሆነ ሊታወቅ ይገባል ብለዋል። በዚህ ረገድ በሩሲያ ድንበር አገልግሎት መኮንኖች የሚጠቀሙባቸው ዘዴዎች አንዳንድ ጊዜ በቤንጎሪያን አየር ማረፊያ ሲደርሱም ሆነ ሲነሱ ከሚከሰቱ ጋር ሊወዳደሩ የማይችሉ መሆናቸውን ልብ ሊባል የሚገባው ነው ሲሉ አክለዋል። መጨረሻ ወዳደረግነው መረጃ እንለፍ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በወንጀል ጥፋተኛ ተባሉ። የአሜሪካን የፖለቲካ ታሪክ የቀየረና ዓለምን ጉድ ያሰኘ ታሪካዊ ክስተት ተመዝግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሚስጥር ለመደበቅ የተከፈለ ገንዘብ በሚመለከት በቀረባቸው ክስ ጥፋተኛ መባላቸው ተረጋግጧል። ይህም በሀገሪቱ ታሪክ በወንጀል ጥፋተኛ የተባሉ የመጀመሪያ የአሜሪካ ፕሬዝዳንት ያደርጋቸዋል። ክሱ ትኩረት ያደረገው እንደ አውሮፓውያን አቆጣጠር በ2016 የፕሬዝዳንታዊ ምርጫ ወቅት በትራምፕ ላይ ጉዳት ሊያደርሱ የሚችሉ መረጃዎችን ለማፈንና መራጮችን ለማሳሳት የተከፈሉ ክፍያዎች በሚመለከት ነው። አቃቢ ሕግ ድርጊቱ መራጮችን በህገወጥ መንገድ ተጽዕኖ ለማሳደር የታቀደ ነው ሲል ቢከራከርም የተከሳሽ ጠበቆች ግን ክሱ ፖለቲካዊ ዓላማ ያለውና የህግ ስህተት ያለበት ነው በማለት ሲከላከሉ ቆይተዋል። ይህ ውሳኔ በአሁኑ ወቅት በንቁ ፖለቲካ ውስጥ ለሚገኙ ትራምፕና ለመጪው የአሜሪካ ምርጫ ከፍተኛ የህግና የፖለቲካ መዘዝ ይኖራል ተብሎ ይጠበቃል። ውሳኔውን ተከትሎ በሀገሪቱ የተለያዩ የፖለቲካ ወገኖች ዘንድ ከፍተኛ የድጋፍና የተቃውሞ ድምጾች እየተሰሙ ሲሆን ክስተቱ ስለ ፍትህ ስርዓቱ፣ ስለ መሪነት ብቃትና ስለ አሜሪካ ዲሞክራሲ ወደፊት ዕጣ ፈንታ ጥቃቅን ክርክሮችን አቀጣጥሏል። በዓለም ዙሪያ ከፍተኛ ትኩረት የሳበው ይህ የጥፋተኝነት ውሳኔ ማንኛውም ሰው ከህግ በላይ አለመሆኑን የሚያሳይ ትልቅ የህግ ተሞክሮ ሆኖ በታሪክ መዝገብ ላይ ሰፍሯል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን እያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።